የሰው ልጅ አእምሮ ሊሸከም የሚችለው ጫና ልክ ስንት ነው? በአንድ ሰከንድ ስህተት ምክንያት የ200 ሚሊዮን ህዝብ ህልም በአይን ፊት ሲሰበር የልብ ምት ምን ያህል ይፈጥናል? አውሮፓውያን አቆጣጠር በ2014 ዓለም በድንገት ቆማ ነበር። አንድ ቡድን ብቻ ሳይሆን ለመላው የሰው ልጅ ታላቅ ስህተት ምሽት። ነገር ግን መብራቶች ሲበሩና የዓለም እግር ኳስ ትልቁ መድረክ ሲከፈት አንድ ነገር ግልጽ ሆነ። በዚህ ምድረ በዳ ላይ ድልና ውድቀት የሚወሰነው የተጫዋቾቹ ጉልበት አይደለም፣ ጫና የመቆጣጠርና ከውስጥ የሚነቅለውን ፍርሃት የማሸነፍ ረቂቅ ብቃት እንጂ። የ2014ቱ የፊፋ ዓለም ዋንጫ በብራዚል አስደናቂነት ሲጀመር ግሬቱ እግር ኳስን የምታየው እንደ ስፖርት አልነበረም፣ እንደ ሃይማኖት እንጂ። መክፈቻው ጨዋታ በሳኦ ፓውሎ ከተማ በአሬና ኮረንቲያንስ ስቴዲየም ተደረገ። የብራዚል ብሔራዊ ቡድን ከክሮኤሺያ ጋር ተፋጠጠ። በብራዚላውያን ላይ ያለው ታሪካዊ ጫናና ማሸነፍ የመኖርና አለመኖር ጉዳይ የሆነበት የአካባቢ አየሩን ጭምር አክብዶት ነበር። እያንዳንዱ ደጋፊ፣ እያንዳንዱ ተጫዋች በታሪክ ፊት የቆመ ይመስሉ ነበር። ከዚያም ድንገት ያልተጠበቀ ድንጋጤ ተከሰተ። የብራዚል ተጫዋች በራሱ ላይ ጎል አገባ። የአጉዙ ስቴዲየም በድንገት ጭጭ አለ። ጸጥታ፣ የ200 ሚሊዮን ህዝብ ልብ በአንድ ላይ የቆመበት ቅጽበት፣ ጭንቀት፣ ጥርጣሬ እና ውድቀት ሜዳን ወረረው። ተጫዋቾቹ እርስ በርስ መተያየት አቃታቸው። በገዛ ሜዳቸው በገዛ ወገናቸው ፊት የመሸነፍ ታላቅ ቁጥረትና ብቸኛ በስቴዲየም አየር ላይ ይንቀሳቀስ ነበር። ነገር ግን እዚህ ጋር ነው ታሪክን የቀየረ፣ የሰነድ መዋቅርን የሚያድስ የአሸናፊነት ቅጽበት የተከሰተው። በ10 ሺዎች የሚቆጠሩ ሰዎች በጥርጣሬ ሲንቀጠቀጡ፣ አንደኛ አእምሮ ግን የተለየ ውሳኔ ወሰነ። ኔይማር ኃላፊነቱን በገዛ እጆቹ ወሰደ። ፍርሃትን ወደ ወኔ ያለው ጫና ደግሞ ወደ ግስጋሴ ግልበት ቀየሩ። ከዚህ ታሪክ ጀርባ የምንማረው ትልቅ ሳይንሳዊ እውነት አለ። ታላቅ አፈጻጸም የሚመጣው በጫና ውስጥ ለሚፈጠሩ ክስተቶች በምንሰጠው ምላሽ ነው። በነርቭ ሳይንስ ጥናት መሰረት ይህ ከስሜት ቁጥጥር ኢሞሽናል ኮንትሮል እና አስተሳሰብ ሽግግር ፎከስ ሽፍቲንግ ጋር የተያዘ ነው። የሆነ ነገር በህይወታችን ሲበላሽ አእምሯችን በደመነፍስ ሊደነግጥ ይችላል። ነገር ግን ታላላቅ ሰዎች አእምሯቸውን በፍጥነት ሪሴት ለማድረግ የፍርሃት ሆርሞኖችን ገጥተው አዲስ መፍትሄ ለማመንጨት ራሳቸውን ያሰለጥናሉ። ኔይማር ጫናው እንዲቆጣጠረው አልፈቀደም። እሱ ግን ለጫናው የሚሰጠው ምላሽ ተቆጣጠረ። ልዩነቱ እዚህ ጋር ነው። እና የሚያቆርጠኝነት ውሳኔ ፍሬ አፈራ። ኔይማር መጀመሪያ የሚያደርገውን ድንቅ ጎል አስቆጠረ። ስታዲየሙን ኮመት አስነሳው። በዓለም ጨዋታን ሙሉ በሙሉ በመቆጣጠር ሌላ ጎል ጨመረ። ከከባድ ጫና ወደ ሙሉ ቁጥጥር ብራዚል 3-1 በሆነ ውጤት አሸነፈች። ከመጀመሪያው ጨዋታ ጀምሮ አንድ እውነት ለዓለም ታየ። ይህ ውድድር ቡድኖች ብቻ ሳይሆን በወሳኝ ሰዓት ኃላፊነት የሚወስዱ ግለሰቦች ማንነት የሚፈትን መድረክ መሆኑ። ስለዚህ ህይወት ጫና በውስጥ ስታስገባ፣ ነገሮች ገና በጠዋቱ ገና በጅምሩ ሲበላሹብህ፣ ተስፋ ቆርጠህ ወደ ኋላ አትቀመጥ፣ ወደፊት ተራመድ፣ ኃላፊነት ውሰድ። ምክንያቱም ስኬትና እውነተኛ እድገት ከምቶች ቀጠና ውስጥ በጭራሽ አይገናኙም። ይልቁንም ድርጊትና ጽናት የምንመርጥባቸው በነዛ ከባድ አስጨናቂ ቅጽበቶች ውስጥ እንጂ። ልክ እንደዛ የ2014 ምሽት አንዲት ውሳኔ፣ አንዲት ደፋር እርምጃ የህይወትን ታሪክ ሙሉ በሙሉ መቀየር ትችላለህ። መልካም ጊዜ። አንድሮሜዳ ፖድካስት